ከላይ በፎቶ ላይ እንደምትመለከቱት አይነት ማዲያት ግንባራችሁ ላይ ካለ ጉንጫችሁ ላይ ካለ እንዴት መቀነስ እንደምትችሉ ልንገራችሁ። እንዲሁም ደግሞ እንዳይዛችሁ እንዴት መከላከል እንደምትችሉ እነግራችኋለሁ። የሚመጣው አንደኛ በቤተሰብ ካለ ነው። ሁለተኛ ነገር ደግሞ ለፀሐይ ረጅም ሰዓት የምንጋለጥ ከሆነ ነው። ሶስተኛ ደግሞ አንዳንዴ በአፍ በሚዋጣው የወሊድ መቆጣጠሪያ ምክንያት ሊመጣ ይችላል። የሆርሞናል ኢምባላንስ ሊኖር ስለሚችል ማለት ነው። የመጀመሪያ የሚያስፈልገን ቫይታሚን ሲ ሴረም ነው፣ ከላይ እንደምትመለከቱት ማለት ነው። ፊታችንን ጠዋት ከታጠብን በኋላ አድርቀ ነው ቫይታሚን ሲ ሴረሙን ጠብጠብ እናደርጋለን ማለት ነው። ከዛ በኋላ እሱን ፊታችንን አዳርሰን መቀባት። ያ ምን ያደርጋል? አንደኛ ቆዳችን ባላንስድ እንዲሆን ወይም ደግሞ ከለሩ የቆዳችን ባላንስ አንድ አይነት እንዲሆን ያደርጋል ማለት ነው። እንዲሁም ደግሞ የጠቋቆረውን ቦታ ብራይት እንዲሆን በማድረግ ቆዳችንን ብራይት እንዲሆንና የጠቋቆረው ቦታ እንዲቀንስ ይረዳል ማለት ነው። ሁለተኛ ደግሞ የሚያስፈልገን ነገር ከላይ እንደምትመለከቱት ሰንስክሪን ያስፈልጋል ማለት ነው። ሰንስክሪን ደግሞ ቅድም እንደነገርኳችሁ አንዱ መንስኤው ለፀሐይ መጋለጥ ስለሆነ ከፀሐይ ይከላከልናል። ለዚህ ሜላዝማ ወይም ደግሞ የማዲያትን ይቀንስልናል ማለት ነው።